በጃፓን ውስጥ የምትገኘው አስፈሪዋ ጭራቅ ራሷን ቆንጆ አድርጋ ለመቆየት በየቀኑ ወጣት ልጃገረዶችን ትበላለች። በቀሚሷ የሸፈነችውን እንደ ግዙፍ አፍ የምትጠቀምበትን ቀዳዳ ገልጣ በሰከንዶች ውስጥ ሙሉ በሙሉ ትውጣቸዋለች። በየቀኑ ፍሬሽ ምግቦችን ለማግኘት ባለ 7 ኮከብ ሆቴል ከፍታለች። ሁልጊዜ ማታ ማታ ቆንጆ ወንዶችንና የሚያማምሩ ሴቶችን እየሳበች ከልክ ያለፈ የፍቅር ድግስ ታስተናግዳለች። የተዘጋጀውን ውድድር ማሸነፍ ለቻሉ ጥንዶች $1,000,000 ሽልማት አለ። ሁሉም ሰው በቁማር ሱስ እንደተመታ ያስባል። ነገር ግን አስከፊ ዋጋ ሊከፍሉ እንደሆነ ማንም አያውቅም። ምክንያቱም አንዴ ወደዚህ ሆቴል ከገቡ በኋላ ለምግብነት ለመዋል በጭራቁ አይን መመረጥ ይጀምራሉ። በዚህ ጊዜ ግን ከህዝቡ መካከል የተለዩ የሚመስሉ 3 ልጃገረዶች ገቡ። ተልእኮ ይዘው ወደዚህ እንደመጡ የሚያስመስል ገጽታ ፊታቸው ላይ ይታያል። መድረክ ላይ የማራኪው ሆቴል ባለቤት ብርጭቆ አነሳና የደስታ ምሽቱ በይፋ መጀመሩን ያበስራል። ከታች ያሉት ሰዎች ወንበራቸውን ለመያዝ ጓጉተው ከላይ ወደሚገኘው አዳራሽ ግር ብለው ይሄዳሉ። ነገር ግን ማንም ያላወቀው ነገር ቢኖር ከትዕይንቱ በስተጀርባ አንዲት ወጣት ልጅ ቀድሞውኑ ተመርጣ ከመድረኩ በስተጀርባ ተቀምጣለች። አሽከሮቿ እቅዷን እንዲፈጽሙ ትዕዛዝ ስትሰጥ የጭራቋ አይኖች በስግብግብነት ያበራሉ። ለምግብነት የተመረጠችውን ወጣት አፏን በሰፊው ከፍታ ልጃገረዷን ሙሉ በሙሉ ዋጠቻት። ይህ በእንዲህ እንዳለ በአዳራሽ ውስጥ የተዘጋጀው ፓርቲ በድምቀት ቀጥሏል። እንግዶቹ ሞት ወደ እነሱ እየተቃረበ መሆኑን ምንም ሳያውቁ እየጠጡ ይዝናናሉ። ጭራቋ ቀጣዩን ምግብ ለመብላት እንደተቃረበች በድንገት ረጅም ስለት ከታች ወደ ላይ ተሰነዘረ።